ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያላችሁልኝ ያሉላችሁ እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ሰላም የዩቲዩብ ቻናል ቤተሰቦቼ፣ ውድ የተከበራችሁ እህቶቼ፣ ከጎኔ አለው በርቺ አይዞሽ የምትሉኝ ሁሉ የምታበረታቱኝ በጣም አድርጌ ነው የማመሰግነው። ቪዲዮን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጌ የምለቀው ቪዲዮ ቶሎ እንዲደርሳችሁ ወዲያው ይደርሳችኋል። የምለቀው ጥሩ ነገር የምለቃቸው ሁሉ እንዲደርሳችሁ ሰብስክራይብ በማድረግ ላይክ በማድረግ ኮሜንት አስተያየታችሁን በመስጠት እንግዲህ አበረታቱኝ ውድ እህቶቼ የተከበራችሁት ሰብስክራይብ የሚሆናችሁ። እንግዲህ ዛሬ ደግሞ እንግዲህ የማሳያችሁ ስለ ፀጉር አሰራር ነው። ፀጉሬን እንቁላልና አቮካዶ እንዴት አድርጌ እንደምቀባ ተከታተሉኝ። አሁን ለምሳሌ ይታያችኋል መሰለኝ ይታያላ። ይሄውና አቮካዶ አንድ ላይ ስላረኩት ነውና ለከንተን ስላረኩ ነው። ይሄውና ይሄ አቮካዶ አለ። ከዛ የተጠቀምኩት ግን 2 እንቁላል ነው። ከዛ ይሄው እንቁላሉንም አድርጌያለሁ። ይሄው እንቁላል ይሄውና ይታያል መሰለኝ ዝቅ ካረኩ ደግሞ ቪዲዮ ካሜራዬ ነው መሰለኝ። አቮካዶና እንቁላል ነው። ከዛ በኋላ መተዋል በእጄ ነው ኮፋ ስለብሻለሁ። ስለዚህ በእጅ መተዋለሁ ማለት ነው። እና ለፀጉር በጣም አሪፍ ነው፣ ተስማሚ ነው እና ተጠቀሙት። በተከታታይ ተጠቀሙት። እንቁላላ በእርግጥ ፀጉራችሁ እንዳይል በሻምፖ በደንብ ታጠቡት እና በጣም አሪፍ ነው የምር ለፀጉር። አንደኛ ፀጉር ያፋፋል እና በጣም አሪፍ ነው። በጣም ከምንም በላይ አቮካዶ ታውቃላችሁ፣ አቮካዶ በጣም አሪፍ ነው ለፀጉር። እንቁላልም እንደዛው። አንደኛው እንቁላል ብዛት ይጨምራል በሉ። ብዛት በጣም ነው የሚጨምረው። ከምንም በላይ ብዛት በጣም ይጨምራል። ከዛ ፀጉሬን ያፋፋል። በጣም ምርጥ ነው ከምንም ከምላችሁ በላይ ማለት ነው። ፀጉር በጣም ነው የሚያፋፋው እና ይሄውላችሁ እንደዚህ ያዋልኩት ነው። ከዛ በኋላ መጨረሻውን ታያላችሁ። እስከ መጨረሻ ተከታተሉኝ፣ ቪዲዮውን እዩት እና ጥሩ የሆኑ ነገሮችን አቀርብላችኋለሁ። እናንተም ተከታተሉ እስከ መጨረሻው። ቤተሰብ የሆናችሁ እንደ አበረታቱኝ፣ ቪዲዮውን እዩልኝ ጨርሱና እና ውድ የተከበራችሁ ቤተሰቦቼ አሁን እየመታሁት ነው እና ይኸውና እንደምታዩ ጨርሻለሁ። አሁን መጥቼ ያው ግን በእጄ እንትን ያልኩ ኮፋ ስለለበስኩ ጓንት ስለለበስኩ ነው። እና በማንኪያም አንድ ላይ መበጥበጥ ትችላላችሁ። እንትንም ይሄ መበጥበጫ መምቻው አላ መምቻው በሱም እንትን ማለት ትችላላችሁ። እኔ አቮካዶ እንትን ስለሆነ አቮካዶ ያኔ አንዱን እንዳለ መጠቀም አይኖርባችሁም። 2 አቮካዶ በስ ግማሽ አቮካዶ ይበቃል ለአንዴ ማለት ነው። አሁን ለምሳሌ ግማሽ አቮካዶ አድርጋችሁ ከዛ በኋላ 2 እንቁላል አድርጋችሁ በደንብ ካዋሃዳችሁ በኋላ አሪፍ ነው። ግን ዘይቱን እንዳትጨምሩበት፣ ምክንያቱም በጣም ሽበት የሚያወጣው የምር ነው የምላችሁ ማለት ነው። ዘይቱን ውስጣዬ እንትን ያወጣል፣ ይሄ ሽበት ያወጣባቸዋል ማለት ነው። ዘይቱን ምንም ቢሆን እንዳትጠቀሙ፣ በጣም ነው ሽበት የሚያወጣው። እኔ የምር እዚህ ጋር አሁን ግንባሬ ጋር ማለት ነው በፊት ልብኝም ነበረ፣ ግን አሁን አንድ ሽበታት ዘይቱን በጣም ነበር የምጠቀመው። ዘይቱን በጣም መጥፎ ነው ማለት ነው። እና ይኸው አሁን የአቮካዶ አልፈርስ ብሎ ነበረ፣ አሁን ጨረስኩ። አሁን ደግሞ እስከምቀባው ታያላችሁ። እና ውዶቼ እንደዛ ነው። በጣም አሪፍ ነው፣ ተጠቀሙት እሺ። ይታያል። ይኸውላችሁ እንዴት እንደመታወት ካሜራውን እንትን ብዬ ነው መሰለኝ። ቆይ ላሳያችሁ በደንብ። ይኸውላችሁ ይታያል። እንደዚህ አዋህጄዋለሁ። አሁን መቀባት ነው የቀረኝ ማለት ነው። አሁን ስገባ ተከታተሉ።
ይታያለው ልብሴ ግን ከምንም በላይ ፀጉር የሚጠቅመው እና ቅባት አትቀያየሩላት። አንድ ቅባት ተቀቡ እና በደንብ ማሳጅ አርጉት። ማሳጅ ይፈልጋል። ማሳጅ በደንብ አርጉት። እና ግን ማሳጅ በደንብ አርጉት። ማሳጅ በጣም አሪፍ ነው። ፀጉር ከምንም በላይ ስትጋቡ ማንኛውም ቅባትም ይሁን በደንብ ማሳጅ አርጉት። አሪፍ ነው። ይኸው እንደምታዩት አሁን ማሳጅን በጣም ያረኩት። ይኸው እንደምታዩት እንግዲህ ማሳጅ አድርጌ ጨርሻለሁ። አሁን ተቀብቼ ጨርሻለሁ ማለት ነው። እና እኔ ግን አሁን እንደዚሁ ማንም ማሳደረው እንደዚሁ አሳደሬ ነገ ጠዋት ነው የምታጠበው። ነገ ጠዋት ፌስታል አስሬ ከዛ ነገ ጠዋት ግን ያኔ ለ30 ደቂቃ ነው። ለ30 ደቂቃ ይበቃዋል። 30 ደቂቃ ከቆየ በቂው ነው። እና እንደዚህ ታረጋላችሁ ማለት ነው። ለፀጉር በጣም አሪፍ ነው። ከምንም በላይ ከምላችሁ በላይ በጣም አሪፍ ነው ለፀጉር።